እስቲ ለአንድ አፍታ አንድ ጫካ ውስጥ እንዳለን እናስብ። ጸጥታ የሰፈነበት፣ ግዙፍ ዛፎች ለፀሐይ ብርሃን እርስ በርስ የሚፎካከሩበት ቦታ። እንግዲህ ዛፎችን ስናስብ አብዛኛውን ጊዜ ወደ አይምሮአችን የሚመጣው ይህ ምስል አይደል? ዝምተኛ፣ ብቸኛ፣ ግዙፋን። ግን ዝምተኛና ብቸኛ ከመመሰላቸው ባሻገር ዛፎች እኮ በምድራችን ላይ ለ400 ሚሊዮን ዓመታት ኖረዋል። አስቡት እስቲ። በርካታ የጅምላ መጥፋት አደጋዎችን ተቋቁመዋል። ከዛም አልፈው ድንጋይ እየሰበሩ አፈር እየፈጠሩ ካርበን ዳይኦክሳይድን ከከባቢ አየር እየመጠጡ ኦክሲጅንን በመለቀቅ ፕላኔታችንን ለእኛ ለሰው ልጆች መኖሪያ እንድትሆን አድርገዋል። እሺ፣ ግን አንድ ጥያቄ አለ። ይህን ሁሉ ዘመን በዝምታ የኖሩ ሳይሆን እርስ በርሳቸው ሲነጋገሩ ከነበረስ? ቆም ብለን እናስበው እስቲ። ይህ አስተሳሰብ ብቻ እኮ ስለ ዛፎች ያለንን ግንዛቤ ሙሉ በሙሉ የሚገለብጥ ነው። አዎ፣ ከላይ ስንመለከት በዛፎቹ ቅርንጫፎችና ቅጠሎች አካባቢ ለፀሐይ ብርሃን የሚደረግ ከፍተኛ ፉክክር ነው ያለው። ነገር ግን ከመሬት በታች ከእይታችን ሙሉ በሙሉ የተሰወረ ሌላ ዓለም አለ። የትብብር ዓለም፣ የንጥረ ነገር ልውውጥ፣ የግንኙነት ዓለም። እና ይህ ከእይታ የተሰወረ ዓለም የደነ ሰፊደር ወይም በእንግሊዝኛው ወርልድ ዋይድ ዌብ ይባላል። በጣም ይገርም ስም ነው አይደል? ይህ አስደናቂ መረብ የተዘረጋው በዛፎች እና ከመሬት በታች ባሉ ፈንገሶች መካከል ባለ አንድ አስገራሚ ግንኙነት ነው። የዚህ መረብ መሰረቱ ማይኮራይዛ ይባላል። ማይኮራይዛ ቃሉን ስንፈታው የፈንገስ ስር ማለት ነው። በጣም ቀላል። በፈንገስ እና በእጽዋት ስሮች መካከል ያለውን የጋራ ተጠቃሚነት ግንኙነት ነው የሚያመለክተው። እዚህ ጋ ነው ነገሩ የሚገርመው። ይሄ ግንኙነት ምን ያህል የተስፋፋ እንደሆነ ስታስቡት በጣም ይደንቃል። በምድር ላይ ካሉ እጽዋት 90% የሚሆኑት ከዚህ ማይኮራይዛ ፈንገስ መረብ ጋር የተቆራኙ ናቸው። 90% ከበረሃ አንስቶ እስከ ሞቃታማ ደኖች ድረስ በሁሉም ስነ ምህዳር ውስጥ አለ ማለት ነው። እንግዲህ ይሄ ማይኮራይዛል ፈንገስ ግንኙነት በሁለት ዋና ዋና መንገዶች ነው የሚፈጸመው። የመጀመሪያዎቹ አርበስኩላር ይባላሉ። እነዚህ የዛፉን ስር ህዋሶች ሰርስሮ ገብቶ ነው ንጥረ ነገር የሚለዋወጡት። ሁለተኛዎቹ ደግሞ ኤክቶማይኮራይዛል ናቸው። እነሱ ደግሞ በስሮቹ ዙሪያ ልክ እንደ ሽፋን ነገር ሆኖ ነው የሚያድጉት። በተለይ ለጣውላ ምርት የምንጠቀሙባቸው ዛፎች ላይ በብዛት የሚገኙት እነዚህ ናቸው። ስለዚህ ወሳኙ ነጥብ ምንድን ነው? ይሄ የጋራ ተጠቃሚነት ነው። ፈንገሶቹ ከአፈር ውስጥ ውሃ እና እንደ ናይትሮጅን ያሉ ለዛፉ እድገት ወሳኝ የሆኑ ንጥረ ነገሮችን ሰብስቦ ለዛፉ ይሰጣሉ። ዛፉ በምላሹ ምን ያደርጋል? በፎቶሲንተሲስ አማካኝነት ከሚያመርተው ስኳር የተወሰነውን አንዳንዴ እስከ 20% የሚሆነውን ለፈንገሱ ይመግበዋል። ልክ ፍጹም የሆነ የሁለትዮሽ ንግድ ነው ማለት ነው። እሺ፣ በጣም ጥሩ። ዛፎች በዚህ መረብ በኩል እንደሚገናኙ ሳይንቲስቶች እንዴት ሊያረጋግጡ ቻሉ? ይህንን የተደበቀ ውይይት የገለጡትን አስገራሚ ሳይንሳዊ ሙከራዎች እስቲ አሁን እንመልከት። እስቲ ይህንን የጊዜ ሰሌዳ እንመልከተው። አስቡት፣ በ1885 ኤቢ ፍራንክ የተባለ ሳይንቲስት ይህንን ሐሳብ ሲያቀርብ ማንም አላመነውም ነበር። ሐሳቡ ተቀባይነት አጣ። ነገር ግን ወደ 100 ዓመት ገደማ በኋላ በ1980ዎቹ የመጀመሪያው ተጨባጭ ማስረጃ ተገኘ። ከዚያም በ1990ዎቹ ተመራማሪዋ ሱዛን ሲማርድ ይሄ ግንኙነት ዝም ብሎ መገናኘት ሳይሆን ምን ያህል ውስብስብ እንደሆነ በሙከራ አረጋገጠች። በ1980ዎቹ የተደረገው ወሳኝ ሙከራ ይህንን ይመስል ነበር። ሳይንቲስቶች ያደረጉትን ነገር አስቡት እስቲ። 2 የጥድ ዛፎችን ተክለው በዛው በማይኮራይዛል ፈንገስ መረብ አገናኙ። ከዛ አንዱን ዛፍ በሬዲዮ አክቲቭ ካርበን ምልክት አደረጉበት። ትንሽ ቆይተው በሁለተኛው ዛፍ ስሮች ላይ የፎቶግራፍ ፊልም አስቀመጡ። ፊልሙ ሲጣጠብ ያ ሬዲዮ አክቲቭ ካርበን በስኳር መልክ በፈንገስ መረቡ በኩል ከመጀመሪያው ዛፍ ወደ ሁለተኛው ዛፍ ተጉዟል። ለመጀመሪያ ጊዜ ዛፎች ከመሬት በታች ሀብት እንደሚጋሩ ማይካድ ማስረጃ ተገኘ። እንዴት ያለ አስደናቂ ግኝት ነው! እሺ፣ አሁን ደግሞ ወደ ሱዛን ሲማርድ ዘኛ ሙከራን ሂድ።
በዚህ ሙከራ ላይ 3 የተለያዩ የዛፍ ዝርያዎችን ነው የተጠቀመችው። ዳግለስ ፈር፣ ፔፐር በርች እና ዌስተርን ሬድ ሲዳር የሚባሉ። የሙከራው አወቃቀር በጣም ብልሃተኛ ነበር። የፔፐር በርች ዛፍን በሬዲዮ አክቲቭ ካርቦን ምልክት አደረጉበት። የዳግለስ ፈር ዛፍን ደግሞ የራሱን ምግብ እንዳያመርት በጥላ ሸፈኑት። ስለዚህ ዋናው ጥያቄ ምን ነበር? የበርች ዛፍ የተቸገረውን የፈር ዛፍ ይረዳው ይሆን? ውጤቱ በጣም አስገራሚ ነበር። የበርች ዛፍ ለፈር ዛፉ ካርቦን ልኳል። ግን ከዚህም በላይ የፈር ዛፉ ይበልጥ በተቸገረ ቁጥር ማለትም ጥላው በጨመረ ቁጥር ከበርች ዛፉ የሚላክለት ምግብ ይጨመር ሄዷል። ይሄ ዝም ብሎ በአጋጣሚ የተደረገ ልውውጥ አይደለም፣ ሆን ተብሎ የተላከ እርዳታ ነበር። ዛፎች የጎረቤቶቻቸውን ፍላጎት ተረድተው ምላሽ እንደሚሰጡ ያሳየ የመጀመሪያው ጥናት ነበር። እንግዲህ ይሄ የሚያሳየን ነገር የዛፎች ግንኙነት ምግብ ከመለዋወጥ የዘለለ መሆኑን ነው። አሁን ወደ አንድ ውስብስብ ማህበራዊ መረብ እየገባን ነው። በርካታ ተግባራት ያለው መረብ። ለምሳሌ አንድ ዛፍ በነፍሳት ሲጠቃ ዝም ብሎ ብቻውን አይከላከልም። በአቅራቢያው ላሉ ሌሎች ዛፎች በዛው በፈንገስ መረቡ በኩል የኬሚካል ማስጠንቀቂያ ይልቃል። ማስጠንቀቂያው የደረሳቸው ጤነኛ ዛፎች ደግሞ የመከላከያ ጂኖቻቸውን በማነቃት ለጥቃቱ ይዘጋጃሉ። አስቡት፣ እንደ ማንቂያ ደወል ማለት ነው። ከዚህም የበለጠ የሚያስደንቀው ደግሞ ዛፎች የገዛው ዘመዶቻቸውን ለይቶ ማወቅ መቻላቸው ነው። አዎ፣ እናት ዛፎች ከሌሎች ችግኞች ይልቅ ከራሳቸው ዘር ለተገኙት ችግኞች የበለጠ ምግብ እና ንጥረ ነገር በመረቡ በኩል እንደሚልኩ ጥናቶች ያሳያሉ። እና ይሄ ሁሉ ግንኙነት የሚመራው እናት ዛፎች በሚባሉ ግዙፍና ዕድሜ ጠገብ ዛፎች ነው። እነዚህ ዛፎች የጫካው መረብ ዋና ማዕከሎች ናቸው። ለመላው ማህበረሰብ ጤናና መረጋጋት ወሳኝ ሚና ይጫወታሉ። በቃ የጫካው ልብ ናቸው ማለት ይቻላል። የግንኙነታቸው ስፋት ደግሞ እጅግ ሰፊ ነው። አንዲት እናት ዛፍ ብቻዋን በመቶዎች ከሚቆጠሩ ሌሎች ዛፎች ጋር በመረቡ ልትገናኝ ትችላለች። ይህ የሚያሳየው የእነዚህ ዛፎች ተጽዕኖ እና የግንኙነት አቅም ምን ያህል ሰፊ እንደሆነ ነው። ታዲያ ይህ ሁሉ አስደናቂ ሳይንሳዊ እውቀት በቤተ ሙከራ ብቻ ቀርቶ ምን ይጠቅማል? እውነቱ ለደኖቻችን የወደፊት ህልውና ወሳኝ አንድምታ አለው። ይህ ግንዛቤ የደን አጠቃቀማችንን ሙሉ በሙሉ ሊለውጠው ይችላል። ይሄ ንጽጽር ልዩነቱን በደንብ ያሳያል። የድሮ የደን ምንጣሮ ዘዴ ትልልቆቹን ዛፎች ማለትም እናት ዛፎችን መቁረጥ ላይ ነው የሚያተኩረው። ይህ ማለት የጫካውን ማህበራዊ መረብ ሙሉ በሙሉ ማውደም ነው። ዘላቂ የደን አያያዝ ግን በተቃራኒው እናት ዛፎችን በማቆየት መረቡን ይጠብቃል። ይሄ ደግሞ ችግኞች እንዲያድጉና ጫካው ራሱን እንዲያድስ ይረዳል። ጤናማ መረብ መኖሩ ለጫካው ብቻ ሳይሆን ለፕላኔታችንም ወሳኝ ነው። የችግኞችን የመስረፍ ዕድል በከፍተኛ ሁኔታ ይጨምራል። በሽታንና ተባዮችን ለመቋቋም ይረዳል። መረቡ አፈር ውስጥ ካርቦን እንዲከማች ስለሚያደርግ የአየር ንብረት ለውጥን ለመዋጋት ማስተዋጽኦ ያደርጋል። ከሁሉም በላይ ደግሞ በድርቅ ጊዜ ውሃ፣ በችግር ጊዜ ምግብ በማከፋፈል ጫካው አስቸጋሪ ጊዜያትን እንዲሻገር ያግዘዋል። እናም ይህንን ሁሉ ስንመለከት ወደ አንድ ትልቅ ጥያቄ ይመራናል። ጫካ ማለት የነጠላ ዛፎች ስብስብ ብቻ ሳይሆን እንደ አንድ የተሳሰረና እርስ በርስ የሚደጋገፍ አንድ አካል የሚሰራ ከሆነ የሰው ልጆች በጫካ ለሚያደርሱት ተጽዕኖ ምን ያህል ጥልቅ ሊሆን ይችላል? ይሄ በእርግጥም ሁላችንም በጥልቀት ልናስብበት የሚገባው ጉዳይ ነው።